ለምን ነው የሚያጓጓኝ? እምባ በእምባ ይሁን ህይወቴ ሁሉ እምባ በእምባ። ይህ ዓመት 2018 ማልክ አይደለም። ቫሞስ አርጀንቲና ቫሞስ ሊዮኔል ሜሲ በስመ አብ የስንቱ ማክስ ተላጠ። ፈርስታፍ ይህ ሰውዬ ባለጌ ነው። ፈርስታፍ ፔናልቲ ሳተ። እድል ሰጠህ እንድትለፈልፍ ቲክቶክ ላይ መጥተህ ቪዲዮ ፖስት እንድታረግ እድል ሰጠህና ከዛ ሰከንድ አፍ ያዋርደሃል። አዋረደ። በዚህ ጨዋታ 1 ጎልና 1 አሲስት ማድረግ ችሏል። ከወጣቶቹ ኪሊያን ምባፔና ኤርሊንግ ሃላንድ አሁን በልጦ የዚህ ዓለም ዋንጫ ቶፕ ስኮረር ሆኗል በ8 ጎሎች። በዓለም ዋንጫ ታሪክ ብዙ ጎሎችን ያስቆጠረው ሊዮኔል ሜሲ ነው። በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ በተከታታይ 9ኙም ጨዋታ ላይ ጎል ያስቆጠረ ብቸኛው ተጫዋች። ያ ብቻ አይደለም፣ ባለፈው አሲስቱ ተሰርዛበት ነበር። እንግዲህ ተጨርፏል ተብሎ ኦን ጎል ነው ተብሎ ተሰርዞበት ነበር። ዛሬ አሲስት ማድረግ ችሏል ከዲየጎ ማራዶና። እንግዲህ በአንድ በመምለጥ በዓለም ዋንጫ ታሪክ ብዙ አሲስት ያደረገው ተጫዋች ሆኗል ማለት ነው። በዓለም ዋንጫ ታሪክ ብዙ አሲስት ሜሲ፣ በዓለም ዋንጫ ታሪክ ብዙ ጎል ሜሲ፣ በዓለም ዋንጫ ታሪክ ብዙ ማን ኦፍ ደ ማች ያለው ሜሲ፣ በዓለም ዋንጫ ታሪክ ብዙ ፕሌየር ኦፍ ደ ቶርናመንት ወይም የዓለም ዋንጫው ምርጥ ተጫዋች ተብሎ የተመረጠ ሜሲ። እንደው ለወዳጅም ለጠላትም ቢደግመው አሪፍ ነበር። አሁን አርጀንቲና የትም እንደማደርስ እኮ ግልጽ፣ ግን እንኳን ዛሬ አልወደቀችም። ከኢንግላንድ አታልፍም በእርግጠኝነት አርጀንቲና፣ የሚረባ ቲም አይደለም። ግን እንኳን ዛሬ አልወደቀችም። እንኳን ሜሲ ጎል አገባ አበቃ። ከ2-2 3-2 በክርስቶስ ምን አይነት ብልግና ነው! የስንቱ ማክስ ተላጠ እኮ ፈርስታፍ፣ ስንቱ ለፈለፈ። ለማንኛውም ማንሽም እንድታስመስኝ አልፈልግም። ማንም ሰው ሜሲ እንዲወድቅ እኔ መጣ አይኔ ሜሲ እንዲያልፍ ነው ፈልገው። እኔ አልቋጠርበትም። አብዩኤል እስከዚህ ድረስ ካየው ወይም ቪዲዮ ማለት ነው አትፈልግም ሜሲ እንዲያሸንፍ አንሳከስ። ለመቀኛ፣ ለሸረኛ፣ ለቡዳ፣ ለጠንቋይ፣ ለቋጣሪ፣ ለወረኛ የማይመች ቲምና ሰው ፔናልቲ ስቶ አርጀንቲና ተባረረች ለማለት ባኮበኮበበት ሰዓት በ10 ምናምን ደቂቃ 3 ጎል ሰጠትና ማሸነፉ አይደለም ደስ ያለኝ፣ የዳኝነት ጥያቄ የሚነሳበት ጨዋታ በመሆኑ ብዙ አልቃሻ መጥቶ ፊፋ ግዞት ነው ፊፋ ያግዘዋል ፊፋ ብሎ ሲያለቅስ ደስ ይለኛል። አርጀንቲና እና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው። ገብቷላ? አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው። ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት። ምን አይነት ሙድ እያራመዱ ነው ማን! እኔ እኮ አይነት አፍሪካዊ ሀገር ሆና 3-0 እንኳን ጨዋታውን ብትመራው ልታሸንፍ አትችልም። በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው። ጨዋታው ጭንቅላት ነው ማንዬ። በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን የሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ የያዘ ቡድን መቼም ልትሰብሩ አትችልም። እኔ እንጃ 3 ጎል አግብተህበት ራሱ ስብር ልታረጉ አትችልም። በቃ በሳይኮሎጂው ረገድ ይበልጣል ነው ማለት። በቃ ደግሞ አፍሪካዊ ሀገር ነው። አውሮፓ ሀገር ቢሆኑ እኮ ተስፋ አላደረገችል ነበር፣ ግን አፍሪካዊ ምንም አባካታ መጣም ነው ማለት። ለማንኛውም ይህ አርጀንቲና እጅግ አስገራሚ ነው፣ አስደናቂ ነው። ጀምአው እንደዚህ አይነት ከምባክ የኬፕ ቨርዲ ጨዋታ ያለፈበትን መንገድ ታስታውሳላችሁ። አሁንም በግብጽ ላይ ደግሞታል ማንዬ። ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራው? ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው? ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው። ማን ተሽላላችሁ? ምንም አይወጣላችሁ። ማን በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ያገባው? ምንድነው ያገባው ጎል? ማን ፔናልቲ ሰጠው? እንደዚህ አይነት ታሪካዊ የእግር ኳስ ጨዋታ ተመልክተን ኮሜንት ሴክሽን ላይ እንዳለ እንደዚህ አይነት ፎቶ ኧረ ቤተሰብ እኔ ሮናልዶ ደጋፊ ሆኜ አንዳንድ የሮናልዶ ደጋፊዎች የምታስቡበት አስተሳሰብ በጣም ነው የሚገርመኝ። እንደዚህ አይነት እግር ኳስ አይተን አንተ ትዝ የሚልህ ሜሲ ማለፍ አልነበረበትም፣ እንዴት ሜሲ ያልፋል፣ ዳኛው አግዞት ነው፣ በዛ ምክንያት ነው ብለን ለማለቃቀስ ራስን እያዘጋጀ ነው አባት እንዴ። በቃ ልጁ እኮ በጣም ነው የሚችለው። ዳኛ ከሱ ተቃራኒ ቢሆንም ራሱ የምታቆሙ አይነት ሰው አይደለም እኮ ገባ አይደለ? አረ ጋይስ በጣም ይደብራል። አሁን እኔ ትላንት ከናንተ እኩል አዝኛለሁ ማለት አልችልም። ለምን የምጠብቀው ነገር ስለነበረ፣ አብዛኞቻችሁ የምትጠብቁት ነገር ስለነበረ ማለት ነው። በቃ የሆነ ቢበላ ደስ ይለናል ግን አይሳካም ብለን ኦልሬዲ ሲጀመር እኮ ተናግረናል ገባ። ከዛ በኋላ ግን መጥቶ የሚያለቅስ ሰው ምናምን ነገር ማለት ነው እኔ ማዘን ከበደኝ። እንኳን አለም የሜሲ ደጋፊዎች እኔ ማዘን ከበደኝ። ለምን ዞር ብሎ መጥቶ ደግሞ ፊፋ ምናምን እንደዚህ የፊፋ ቦይ ምናምን የሚል ሰው ስለሆነ እኔ
ፋውል ነበረ አልነበረም ምናምን አልከራከረም። ለምን የሜሲ ደጋፊዎች ስም እንደዚህ ነገር ይወዳሉ። ገባለ ዲቴል ያስረዳዋል። ሌላ ቦታ ለሮናልዶ ያልተከለከለበት ቦታ ምናምን የሚያከሽፍ ነገር ማለት ዝም ብሎ ይነግረዋል። እኔ ግን ከሮናልዶ ደጋፊነት ማለት አባቴ እግር ኳስ ነው ሃይማኖት አይደለም። ተረዳኝ አይደለ? አንደኛውን ተወደዋለህ ኖርማል ነው። በቃ እኔ ሮናልዶ በጣም ወደዋለሁ፣ ግን ይሄ ሰውዬ የሚሰራውን ተአምር ከማየት አልገደበኝም። ምን ነው ማን? አረ ሼም ነው እናቴን ሼም ነው ማን ዲ በ10 ደቂቃ ምናምን በ39 ዓመቱ እንደዚህ ሌላው ቡድን እንዳለ ማይረባ ሆኖ እሱ ቡድኑ እንዳለ አዝሎ እነ የአርጀንቲና ደጋፊዎች እኮ ማን ኤንዞ ፈርናንዴዝ አንተ ደደብ መካሊስተር ምናምን እንዳይሉ ማን ከእነዛ ከማለታቸው በፊት ሜሲ ኳሱን ተቀብሎ እንዲያሸንፉ አረገ አዝሏቸው በ39 ዓመቱ። አንተ ዳኛ በል። ይሄ ነው አርጀንቲና እናት የወለደችው ክለብ። እንዴት አባቱን ያኮራችሁ! ለምድራዊ ቋጣሪ ለየንማ። አሁን እኮ ማን እንደሚቋጠር ማን በደንብ ጠላታችን እንደሆነ ለየንበት። ትችላላችሁ እኮ ማድረግ። ኤክስትራ ጠብቃችሁ ነበር አይደል? ኤክስትራ ሚኒ ጠብቃችሁ ነበር አይደል? ይሄው ጌሙ አለቀ። ጌም ኦቨር ብለሽ ለባዶ ሲሆን ነግራችሁ ነበር። ሜሲን ለመናገር 90 ደቂቃ ያስፈልጋል፣ ከዛ በኋላ ትተቸዋለህ ብዬ ነበር። ይሄን ንጉስ ተጫዋች 90 ደቂቃ ያስፈልጋል ብዬ ነበር። እንኳን ደስ አላችሁ የአርጀንቲና ደጋፊዎች። ሲጀመር የአፍሪካ ክለብ ማለት ነው። ከምሬን ነው የምላችሁ። በቃ የአፍሪካ ክለብ እስከፈለገው ፊሽካ እስኪነፋ ድረስ የአፍሪካን ክለብ ማመን የለብም። ለማንኛውም ግን ቲሙ ይሄ ስለሆነ ነው። ማን አርጀንቲና። ቃላት የለኝም። በትላንትናው ቁስላችሁ ላይ አንዳንዶቻችሁ ላይ እንዲህ ስቀነዝሩ የነበራችሁ የጨመርነው አሲድ ነው። አሲድ ይባስ ማለት ነው፣ የሚያቃጥል አሲድ። ለማንኛውም እንኳን ደስ አላችሁ፣ ትለያላችሁ እናንተ። ለገኛው በተናው አለማግባት አትልም። እኔ አለማንተ የእናት ጎመን አደረቀው በቀጨበጭዋለ አባቴ አርግልህ እናቴ ከልቤ ማንም ትዳዳ ከሚበላ አንተ ብለ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ካልበላ አንተ ብለ እናቴ ከልቤ ወላሂ ላዚም ኧረ ሜሲ ያርግልሽ። ጨርሻለሁ። ግባ እናውጣው። ይለያል። ወንድ የተዘጋጀሽ ሁሉ አፍሽን ልክፍች የተዘጋጀሽ ሁሉ ጸጥት ያለሽ ጸጥ ይለያል። በመጨረሻ ሰዓት ተአምር አይታችኋል። ቁጭ ብላችሁ እስከ 90 ደቂቃ የቋጠርሹላ ተአምር አይተሻል። አንገትሽን ትደፊያለሽ። የለመድሽው ነው፣ የመጀመሪያሽ አይደለም። ተጸጽተን ነበር ትላንትና። አሁን ግን እውነቱን ነው መነግራችሁ፣ ምንም ጸጸት የሚባል ነገር የለም። ለእንደናንተ አይነት ሰዎች ግባ እናውጣው፣ ጸጥ በሉ። ይሄውና ተአምረኛው ሰው እስከ 90 ደቂቃ አይተዋል። 20 ምናምን ዓመት አይተዋል። ጸጥ ያስብላል። ይለያል ሲባል በምክር ብለሽ ትተኛለሽ። ጸጥ ማንም እንዳያወራ፣ ወጥቶ ማንም እንዳያወራ። አዳሚ ተነቃቅተናል፣ ተግባብተናል። በመጨረሻ ሰዓት ተግባብተናል። ሁልሽም ዝም በይ። እንኳን ደስ አላችሁ ሊዮኔል ሜሲን ስትከተሉት የኖራችሁ ሁሉ ይመቻችሁ። ዘላለማችንን ተአምር እናያለን። እናንተ ትቃጠላላችሁ። ለዚህ ታላቅ ተጫዋች አንድ ጊዜ ከወንበራችሁ ተነስታችሁ አጨብጭቡ። ሊዮኔል አንድሬስ ሜሲ ዛሬም አርጀንቲናን ይዞ ወደ ቀጣዩ ዙር ማለፍ ችሏል። ግብጾችም እጅግ አስደናቂ ብቃትን አሳይተው 2-0 መምራት ቢችሉም ታዲያ ሊዮኔል ሜሲ ፔናልቲ ስቶም ቅስሙ የተሰበረ ቢመስልም ከኋላ ተነስቶ ሊዮኔል ሜሲም አንድ ጎል አስቆጥሮ እነ ኢንዞ ፈርናንዴዝም በግብጾች ላይ በመጨረሻ ሰዓት ደንሰው አርጀንቲና ወደ ቀጣይ ዙር ማለፏን አረጋግጣለች። ጨዋታውም 3-2 በሆነ ውጤት ተጠናቋል። ሊዮኔል ሜሲም ንግስናውን ለማስቀጠልም አሁንም የሞት ሽረት ትግል እያደረገ ይገኛል። የሜሲ አድናቂዎችም የታላችሁ ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም። ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላውቅም። ዛሬ ግብጽ ብታልፍ ኖሮ ለመጀመሪያ ጊዜ 2 የአፍሪካ ቡድኖች 8 ውስጥ ይገቡ ነበረ። ዛሬ ግብጽ ብታልፍ ኖሮ ታሪክ ይሆን ነበር። 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይወላችሁ። ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም፣ ግን በቃ
አይ ላቭ ዲስ ጌም ብሏል ኤፍራ። መድኃኒዓለምን ይሁን። በስማ ምን አይነት ጨዋታ ነው ያየነው? ምንድነው ኢጂፕቶች 2-0 እየመሩ ማን ሊያልቅ ሲል ጨዋታው ፊሽካ ሊነፋ ሲል አርጀንቲና አፈር ልሶ አልተነሳም። አውት ኦፍ ኖዌር ማን ምን አይነት በረኛ ነው ያላቸው? ፔናልቲ መለሰላቸው። ጨዋታ ላይ ስንት ሴቭ እያደረገ ነበር። ማን ቀድሞ ነበር ኢጂፕቶች የሚገባባቸው ማለት በረኛው ክሬዲት ማግኘት አለበት። ማን ቮሲኒያ ብቻ ራሱ በጣም የሳተ በረኛ አተ ምን አይነት ጨዋታ ነው እያሳዩን ያሉት? የአፍሪካ ቲሞች በጣም አፕሪሺየት መደረግ አለባቸው። ግብጾች ኦፍ ኮርስ አግብቶ ተሽሮባቸዋል ማለት ነው። እሱ ኳስ ያከራክራል፣ ግን ኦፍ ኮርስ ፋውል ነበር ማለት ነው። ረጅም ርቀት ቢሄድም ኳሱ ፋውል ነበር ማለት ነው። ምን አይነት ጨዋታ ነው ግን እያየን ያለ ነው? ማን አርጀንቲናዎች በጣም እንዲህ ተንጠልጥለው ነው እያለፉ ያሉት ማለት ነው። ገብቷቸዋል። ትልልቅ ቲም የሚያገኛቸው ከሆነ መውደቃቸው አይቀርም አሁን ባለው አጨዋወት። ምክንያቱም ዲፌንሲቭሊ ኦርጋናይዝድ አይደሉም ከነጭራሹ። ሜሲ የሚያምር ጎል ነው ያገባው ማለት ነው። አርጀንቲኖች ተንጠላጥለውም ቢሆን አልፈዋል ማለት ነው። ዋናው ማለፍ ነው። ገብቷል። ጥሎ ማለፍ ነው። ይሄ ነጥብ ጌም አይደለም፣ ማለፍ ነው ዋናው የሚፈልገው። ኢጂፕቶች ግን ክሬዲት መውሰድ አለባቸው። በጣም የሚያምር ጨዋታ ሳላ የመጨረሻ ዓለም ዋንጫው በዚህ መልኩ ተጠናቋል ማለት ነው። ፕራውድ መሆን አለብህ። ገብቷል። ምገርም ግብጻዊ ናንተ በጣም ኢጂፕሽያን ኪንግ ነው የሁል ጊዜው ማለት ነው። ምን አይነት ጨዋታ የተመለከት ነው? ሁለቱም እንግዲህ ሰፖርት የሚደረጉ ቡድኖች አይደለም። የየራሳችሁን ሪዝን ልትወስዱ ትችላላችሁ። ነገር ግን አትሊስት ሜሲ ሰፖርት ይደረጋል ብዬ አስባለሁ ሜዳ ላይ ከነበረው አንጻር እና ከዛ ውጭ ግን ስንመለከት የጨዋታውን ጉዳይ ማለት ነው ኢብራሂም ነበር 15 ደቂቃ ላይ ግብፅን ጎል እንግዲህ መክፈት የቻለው ማለት ነው። ግብጾች እንግዲህ ካውንተር ላይ በጣም አሪፍ ነበሩ፣ ኤክሴፕሽናል ነበሩ። 21 ደቂቃ ላይ አካባቢ እንግዲህ ፔናልቲ አግኝቶ ቢሆንም ሜሲ ግን ሶቤር ኳሱን አድኖበት ነበር በሚገርም ሁኔታ ማለት ነው። ፔናልቲ ላይ ትንሽ አልወደዳቸውም ሚና ለዋንጫ ላይ በቃ ምን እንደሆነ ባላቅም ብቻ 1-0 እየመሩ ከወጡ በኋላ ግብጾች እንግዲህ ስካሎኒ ጥያቄ የተነሳበት ነበር። ትንሽ ስትራክቸሩም ልክ አልነበረ። ሊዮኔል ሜሲ እንግዲህ ምላሽ ይሰጣል ወይ የሚለውን ጉዳይ እያየን ነበርና ምላሻቸውንም በስርዓት ሰጥተዋል ማለት ይቻላል። እና የተፈጠረው ነገር ምንድነው መሰላችሁ? ኦልሞስት 1-0 ከተመሩ ከወጡ በኋላ ቶሎ ቅያሬዎችን ስካሎኒ ማድረግ ችሎ ነበረ። ከዛ በኋላ ፕሬሸሩ እንግዲህ ቢልድ አፕ እያደረገ በመጣ ቁጥር ግብጾች ካውንተር ላይ ያገኟቸዋል አርጀንቲና ለማግባት በሚሞክሩበት ሰዓት ማለት ነው። መጀመሪያው ላይ እንዳያውስ መሐመድ ሳላ በሚገርም ሁኔታ የሰጠውን ኳስ ዚኮ ማስቆጠር ይችላልና እሱም ኳስ ግን ይሻላል በፋውል የመጣ ሊሳንድሮ ማርቲኔዝ ላይ ማለት ነው። ጫፍ እግሩ አካባቢ ነው የረገጠውና በቃ ምን ታረጉታላችሁ? እዛኛው ፒቹ ጫፍ ላይ ነው እኮ የሚገርማችሁ። ግን አታይኝ ፌዙ ላይ ነው የሚለው ጉዳይ ግራ ያጋባል። ግን ኳሱ ዊን ያደረጉት ከዛ ነው የሚለው ነገር ነው ተነስተው እንግዲህ ፋውል ያሉት ማለት ነው። እሱ እናንተ ወስኑበት። ኤኒዌይስ ግን ያ እሱ ጎል ከተሻረ በኋላ ግብጾችም አሁንም ግን እያስጨነቁ ነበር በካውንተር እና እዚሁ ላይ የሚገርማችሁ ኦልሞስት 10 ደቂቃ በኋላ 67 ደቂቃ ላይ በድጋሚ በተመሳሳይ መልኩ በቀኝ በኩል ሮጠውባችሁ ተነገርኳችሁ። ዊንገር ተመላላሽ አርጀንቲና ሲሄለው ቨልነረብል ነበር። በቃ ፉልባኮቹ ራሱ ለቅ ይወጣሉ። የሆነ ሰዓት ክፍት ነው። በቃ ዝም ብለህ መሮጥ ነው ማሽካት ነው። እና ግብጾቹም ይህን እድል ይጠቀሙ ነበር። ከዛ ዚኮ ማስቆጠር ይችላል። ሙስታፋ ዚኮ የፒራሚዱ እንግዲህ 29 ዓመት ተጫዋች ማለት ነው እና 2-0 ከመሩ በኋላ ግብጾች ምናልባትም አርጀንቲና የዓለም ሻምፒዮና የሆነችው ባለፈው ጊዜ እንግዲህ ልትወጣ ነው ወይ ሲባል ግን እየተባለ ባለፈው እንደሚታወቀው አሲስቱ ከተሻረበት በኋላ አሲስት ያደርጋል ተብሎ ሲጠበቅ ነበር። ዛሬም ደግሞ እንደተጠበቀው አሲስት ማድረግ ችሏል ሊዮኔል ሜሲ ማለት ነው። 9 አሲስት ላይ ለብቻ አስቀምጧል። በዓለም ዋንጫ ታሪክ እንግዲህ ሞስት አሲስት ያለው ተጫዋች ሊዮኔል ሜሲ መሆን ችሏል ማለት ነው። በዚህም ዙሪያ ስንመለከት ማለት ነው ሌላም ሪከርዶችን እየሰበረ መቀጠሉ እንግዲህ የማይቀር ነገር ነው። ከዛም አልፎ ግን የዓለም ዋንጫ ጉዳይ እንዳያመጣችሁ ፕላስ መጫ ላይ ያሳሰባችሁ ኮንታ ያስቀምጣችሁ ኮፒ ሊንክ ይደረግ። ከዛ ደግሞ እስቲ ስለ ጨዋታው ደግሞ በደንብ በሰፊ እያወራን እንቀጥልበት ማለት ከዛ የክርስቲያን ሮሜሮ እንግዲህ በሴት ቤት የተሻማለትን ኳስ ከሊዮኔል ሜሲ ማለት ነው ማስቆጠር ችሎ ነበረ ክርስቲያን ሮሜሮ። እሱን ካስቆጠረ በኋላ ያቺ አንድ ጎል ነበር ለአርጀንቲና የምታስፈልጋት። ሞመንተሙ ሺፍት አደረገ። በአርጀንቲና ቅጥቀጣ ተጀመረ። ከዛ ሊዮኔል ሜሲ 83ኛው ላይ እዛው 5 ደቂቃ ነው የፈጀባቸው፣ ደገሙባቸው። 2-2 ከሆነ በኋላ ግብጾችን በቃ ዳቭሎስ ደፕሎት ማለት ይቻላል ቢጫ ካርድ ያገኙ ነበር። ፍረስቴሽን መጥቶ ነበር። ቤንቹ ሚንጫጫል እና በቃ ደጋፊው ጸጥ አለ። ብቻ ያኔ አርጀንቲና ታውቁ ነበር የጊዜ ጉዳይ ነው እንጂ አርጀንቲና ግብቶ ኤክስትራም ገብቶ ቢሆን አሸንፎ እንደሚወጣ ያስታውቅ ነበር። ኮንፊደንሳቸው ሙሉ ለሙሉ ነው ድቅ ያደረገባቸው ሜሲ ያንን ጎል ሲያስቆጥር። ከዛ በኋላ እንዳያችሁት እንግዲህ ላውታሮ ማርቲኔዝ እና ኢንዞ ፈርናንዴዝ በጥግና በጥግ እየሮጠ ሄደው ላውታሮ ይዞት ሄደ፣ ቀርፈፋ አደረገው፣ ክሮስ አደረገው። ኢንዞ ፈርናንዴዝ ቤት ዘሎ እንደሆነ አላውቅም ገጫው ገባው። እንዳያችሁት ሶቤ ራሱ ቆሞ ነው ያዩ። ምንም ማድረግ አልቻለም። የሚገርም ቴስታ የሚገርም ክሮስ ከላውታሮ ማርቲኔዝ አስቦበት ነው ወይ አላውቅም። አላሻችሁ ለማድረስ ያው ኢንዞ ፈርናንዴዝ ለማድረስ ነው፣ ግን ቦታ ያስቀመጠበት መንገድ ግራ አጋባኙላና ያ ብቻ 3-2 አርጀንቲናዎች ማሸነፍ ችሏል ማለት ነው። በዚህ መልኩ በኋላም የሚገርም ጨዋታ ይጠብቀናል። ስዊዘርላንድ ከኮሎምቢያ የሚያደርጉት ጨዋታ የዛ አሸናፊ ነው እዚህን ጨዋታ አሸናፊ አርጀንቲና እንግዲህ የሚገጥመው ማለት ነው። እና አርጀንቲና እንደምታስቡት ኮሎምቢያ ጋር አሪፍ ታሪክ አላቸው። ኮፓ አሜሪካ የመጨረሻው ላይ ኮሎምቢያዎች በጣም አስጨንቀው ላውታሮ ኤክስትራ ታይም ያዳነባቸው
ጊዜ መቼም አልረሳውም እና እሱን ጨዋታ እኔ የማይ ይመስለኛል ኮሎምቢያ ያልፋል ብዬ ስለምጠብቅ፣ ግን ስዊዘርላንዶች የሚያልፉም ከሆነ አሪፍ ነገር እንመለከታለን ብዬ አስባለሁ። እሱ ጨዋታ የምንመለስ ይሆናል። ዓለም ዋንጫ ጉዳይ እንደተለምደው እንዳያምጣሱ አሱ መጫን ያረሳ ሀሳቦች ኮምታ ያስቀምጣችሁ ኮፒ ሊንክ ደረቅ። ቀጣይ እስክንገናኝ ድረስ ይመቻችሁ። ወይኔ የተናገርኩት መጀመሪያም ተናግሬያለሁ። ወይኔ ሜሲ ልቋጥርብህ በእናትህ ፔናልቲ ሲስት እንደሚክሳቸው ግልጽ ነው። ፈርስት ሃፍ ተናግሬያለሁ። እናቴ ተሙት። ወይኔ እንዴ አንተ ፖዚሽን ቀየረ። አንተ 2-0 እየመራችሁ ግብጽ ፖዚሽን ቀየረ። ሜሲ ራይት ዊንግ ሄደ። ነገሮች ተቀየሩ። የዛ ሰዓት እናቴ ተሙት። እግዚአብሔርን አሲስት አረጋግ ከዛ ራሱ አገባው። አንተ ማሪ 8 ጎል ከነንተና ኢቨን ሶስተኛውን ጎል ለላውታሮ ቀጥታ ምልክት ሃንድ በእጁ ነው ምልክት ሰጥቶታል፣ አይቶታል። ላውታሮ ያረጋታል። አንተ ይዞ ከየት እንደመጣ ለወሰው። ወይኔ ቅውስ ነው ያረጉኝ። አንተና እኔ ይሄ ቲም አንተ ሜሲ ግን ማለት ነው መጀመሪያ እኮ ምርጥ አልነበረም፣ ቡድኑ ምርጥ አልነበረም። እሱ ምርጥ ካልሆነ ከዛ ሜሲ አሪፍ መሆን ሲጀምር አንተ እንዴት እየገባ እንደነበረ አይታችሁታል። የሰዓቱ ኢቭን ራሱ ይዛቱ ፔናልቲ ስስት አውቄው ነበር እንደዚህ ነገር እንደሚፈጠር። ልቋጥርብህ ግን አልቻልኩም። አንቺው ታመጪው አንቺው ታሮጩ የሚባለው ጨዋታ እንደዛ አይነት ነው። የልብ የሰጠቻቸው ሲጀምር አርጀንቲና ነው እንጂ ለግብጽ የሉም ነው ምን ያራዳ ልጆች ማለት ነው። ነገር ግን በስተመጨረሻ ያው አርጀንቲና ተጋድሎና አርጀንቲና አቅ ነው። መሲን ይዘህ ደግሞ ምን ሊጠበቅ ይችላል? የሚጠበቅ ነው አንድ አሲስት አንድ ጎል አድርጎ ያው ምንም ፔናልቲ ቢስትም ማለት ነው ያራዳ ልጆች ማለት ነው። በሚገባ አርጀንቲና ወደ ቦታዋ አልፋለች ማለት ነው። ቦታቸውና ደረጃቸውን አስጠብቀው ሊዮኔል ሜሲ ከጨዋታው መጠናቀቅ በኋላ ሲያለቅስ ተመልክተነዋል ማለት ነው። ምንም ጥያቄ የለውም። የደስታ እንባ ነው ማለት ነው። ይሄ ከአንድ ቡድን የሚጠበቅ ነው። ሳይታክቱ 90 ደቂቃ ያላቸውን ሁሉ አፍስሰው የሚጫወቱ ቡድኖች እንደዚህ ውጤታማ ይሆናሉ ማለት ነው። ያራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። ኧረ በስመ አብ ምን አይነት ጨዋታ ነው! አርጀንቲና ከኢጅፕት ሩሙንታዳ በ15 ደቂቃ 3 ጎል አግብታ አርጀንቲና አሸንፋለች። ይህ ጨዋታ እንኳን ሌሊት አልሆነ ተኝቼ አምልጦኝ ማለት ነው። ጠዋት ላይ ጸጽተኝ ነበረ። ለማንኛውም ያበደ ጨዋታ አይተናል። አርጀንቲና ከኋላ ተነስታ 3 ጎል አግብታ ኢጅፕትን 3-2 ታሸንፋለች። ሊዮኔል አንድሬስ ሜሲ መጀመሪያ ላይ ፔናልቲ ስትና ማለት ነው። ከዛ ደግሞ አግብቶ አሸንፎ ይወጣል። 1 ጎል 1 አሲስት። አረ እባክህ የማትገመት ሰው ነው። በቃ ትችላለህ ብራዘር፣ ይመች። ሊዮኔል አንድሬስ ሜሲ ላ ፑልጋ ቁንጫው ትችላለህ። ለማንኛውም አርጀንቲና ኢጅፕትን 3-2 በማሸነፍ ወደ ኳርተር ፋይናል ገብታለች። ያበደ ጨዋታ አይተናል። ይሄ ጨዋታ እንኳን ሌሊት አልሆነ። ሊሳንድሮ ማርቲኔዝ ስርዓትን ያዝ። ቀጣይ ዓመት ፕሪሚየር ሊግ እና ሻምፒየንስ ሊግ ለመብላት በምጫወትበት ሰዓት ታስፈልገኛለህ። እዚህ ጋር ተጎርተ መተ 1 ዓመት ክለቤ መተ ምተኛ ከሆነ ውርድ ከራሴ ምን ይላል? አርጀንቲና ግብፅን 3-2 በማሸነፍ ወደ ሩብ ፍጻሜ መግባቷን አረጋግጣለች። የግብፅ ብሔራዊ ቡድን 2-0 ጨዋታውን እየመራ ነበር። ነገር ግን ከ79ኛው ደቂቃ በኋላ የአርጀንቲና ብሔራዊ ቡድን በክርስቲያን ሮሜሮ፣ በሊዮኔል ሜሲ እና በመጨረሻ ደግሞ ኤንዞ ፈርናንዴዝ ባስቆጠራት የ92ኛ ደቂቃ ጎል ግብፅን አሸንፈው ወደ ሩብ ፍጻሜ ገብተዋል። በቀጣይ የአርጀንቲና ብሔራዊ ቡድን ከስዊዘርላንድ እና ከኮሎምቢያ አሸናፊ ጋር በሩብ ፍጻሜ የሚገናኝ ይሆናል። የግብፅ ብሔራዊ ቡድን በጣም አስደናቂ ብቃትን አሳይተዋል። በጨዋታው ሙሐመድ ሳላህን ጨምሮ ጥሩ ብቃትን ያሳዩ ተጫዋቾች ነበሯቸው። ነገር ግን በመጨረሻ 10 ደቂቃዎች ዋጋ ከፍለዋል። ለአርጀንቲና ብሔራዊ ቡድን እጃቸውን ሰጥተዋል። ሊዮኔል ሜሲ ደግሞ በጨዋታው የመጀመሪያውን አሲስት በማድረግ ቀጥሎ ሁለተኛውን ጎል ደግሞ ራሱ በማስቆጠር አሁንም የአርጀንቲና ብሔራዊ ቡድን ምልክትነቱን አስቀጥሏል። ሜሲ በዓለም ዋንጫው ያስቆጠራቸውን ጎሎች ብዛትም 8 በማድረስ ከኤምባፔና ከሃላንድ በመብለጥ የዓለም ዋንጫው ከፍተኛ ጎል አስቆጣሪነቱ ቀጥሏል። በታሪክ ደግሞ 21ኛ ጎሉን ያስቆጠረ ተጫዋች ሆኗል። በተጨማሪም ሜሲ ከዚህ ቀደም ከዲዬጎ አርማንዶ ማራዶና ጋር ተጋርቶት የነበረውን የዓለም ዋንጫ የአሲስት ሪከርድ ሜሲ ለብቻው መያዝ ችሏል። ሜሲ አሁን 9 አሲስት በዓለም ዋንጫ በማስመዝገብ ቀዳሚ ተጫዋች ሆኗል። ከ2022 ዓለም ዋንጫ ጀምሮ ደግሞ ሜሲ ያስቆጠራቸውን ተከታታይ ጎሎች ብዛት 9 አድርሷል። በ9 ተከታታይ ጨዋታዎች ላይ ጎል አስቆጥሯል። ሌላኛው የሜሲ ሪከርድ ደግሞ በዓለም ዋንጫ በ15 የተለያዩ ብሔራዊ ቡድኖች ላይ ጎል በማስቆጠር የመጀመሪያው ተጫዋች በመሆን አስደናቂ ታሪክ መስራቱን ቀጥሏል። የግብፅ ብሔራዊ ቡድን ልክ እንደ ሌሎች የአፍሪካ ብሔራዊ ቡድኖች ሁሉ በመጨረሻው ደቂቃ ዋጋ ከፍለዋል፣ እጅ ሰጥተዋል። አርጀንቲናና ሊዮኔል ሜሲ ቀጣዩን የሩብ ፍጻሜ ውድድር ተቀላቅለዋል።